ዲጂታል ማርኬቲንግ ከየት እንጀምር ለሚለው ጥያቄያችሁ ይህ ቪዲዮ ሙሉ መልስ ይሰጣችኋል። ዲጂታል ማርኬቲንግ የመሆን ጉዞ ላይ ነው ያለን። በዚህ ጉዞ ላይ ብዙ ነገሮችን እናያለን። የመጀመሪያው ለምሳሌ ዲጂታል ማርኬቲንግን ከመስራታችሁ በፊት የሆነን ክላይንት አፕሮች ከማድረጋችሁ በፊት ወይም የሆነን ቲም ጆይን ከማድረጋችሁ በፊት ዲጂታል ማርኬቲንግ ስኪሉ ካላቸው ሰዎች ወይም ትሬኒንግ ኢንስቲትዩሽን ወይም ላይብራሪ ውስጥ ገብታችሁ መማር አለባችሁ። ስትማሩ ሁለት የምትማሩበት ፕላትፎርም አለ። የመጀመሪያው ፊዚካሊ ትሬኒንግ ሴንተር ውስጥ ተገኝታችሁ የምትማሩበት አለ። ሁለተኛው ደግሞ ኦንላይን ይህንን ኮርስ የሚሰጡ ፕላትፎርሞች ወይም ላይብራሪዎች አሉ። እዛ ላይ ሄዳችሁ መማር ትችላላችሁ። ይህንን ስታደርጉ ከሁለት አንዱ የትኛው የተሻለው የሚለው ጥያቄ ሁላችንም ጋር ይነሳል። እኔ ጋርም የነበረ ጥያቄ ነበር። ስለዚህ ይህን ጥያቄ የሚመልሱልን ወይም ይህንን ጥያቄ ለመመለስ የሚያግዙልን 3 ጥያቄዎች ልስጣችሁ። እነዚህ 3 ጥያቄ ከመለሳችሁ በኋላ ራሳችሁ ዲሳይድ አድርጋችሁ ከሁለት አንዱ ጆይን ታደርጋላችሁ ማለት ነው። የመጀመሪያው ፊዚካል ስትማሩ ወይም ኦንላይን ስትማሩ ማየት ያለባችሁ ነገር በጀታችሁ ምን ያህል ነው፣ ምን ያህል ገንዘብ እጃችሁ ላይ አለ። ይህን የዲጂታል ማርኬቲንግ ስኪል አኳየር ለማድረግ ወደ እናንተ እንዲገባና እናንተ እንድትሆኑ የሚያደርጋችሁ ምን ያህል በጀት አላችሁ የሚለው ነገር ማየት አለባችሁ። ሁለተኛ ታይማችሁን ከእናንተ ኮሚትመንት ጋር ታያላችሁ። ምን ያህል ኮሚትድ ናችሁ፣ ምን ያህል ታይም አላችሁ የሚለው ነገር ታያላችሁ ማለት። ለምሳሌ እኔ ከረንትሊ ምንም አይነት ስራ እየሰራው ካልሆነ እየተማርኩ ካልሆነ ታይም አለኝ አይደል? ስለዚህ ፊዚካል ልማር እችላለሁ ወይም ኦንላይን ልማር እችላለሁ። አንድ ሁለተኛ ደግሞ ኮሚትመንት አለ። ራሳችሁን እንችላችሁ አንድ ቦታ ውስጥ ቁጭ ብላችሁ ራሳችሁን በራሳችሁ ምን ያህል ታስተምራላችሁ የሚለው ነገር አለ። ኦንላይን ክላስ ሲሆን ማቴሪያሉ ዝግጁ ነው፣ ፕላትፎርሙ አለላችሁ፣ እናንተ ናችሁ ገብታችሁ የምትማሩት ወደ ሲስተሙ ማለት ነው። ስለዚህ የኔ ኮሚትመንትና ዲስፕሊን ኮርሱን የመጨረስና ስኪሉን ለርን የማድረጉ ላይ ዲፔንድ ያደርጋል። ሌትስ ሴይ ፊዚካል ደግሞ ሲሆን ፊዚካሊ የሆነ ኤንቫይሮንመንት ላይ ኤግዚስት አደርጋላችሁ እና ኤግዚስት ታጉ ኤንቫይሮንመንት ራሱ ዲስፕሊንና ኮሚት እንድታደርጉ ፑሽ ያደርጋችኋል። ስለዚህ የትኛው ናችሁ እናንተ? ጊዜ ያለውና ኮሚትመንት የሌለው ናችሁ ወይስ ኮሚትመንት ያለው ጊዜው ያለው ነው? ስለዚህ ሁለቱም ነገሮች ኮንሲደር አድርጋችሁ ማየት አለባችሁ። ሶስተኛ ላይ የምናነሳው ፎር ሰርቲፊኬሽን ነው የምትማሩት ይሄንን ኮርስ ወይስ ስኪሉን የእናንተን ለማግኘት ነው የምትማሩት የሚለው ነገር በትክክል ከልባችሁ ማለት አለባችሁ ማለት። ስለዚህ ስኪሉን የምትፈልጉ ከሆነ የትኛውም ቦታ ብትማሩ ስኪሉን ታገኙታላችሁ ወይስ ያችን ሰርቲፊኬሽን ይዛችሁ የስራ እድገት የምትፈልጉ ሰው ናችሁ የሚለው ነገር ይሄን ጥያቄ መመለስ አለባችሁ። እነዚህ 3 ጥያቄ ከመለሳችሁ በኋላ ኦንላይን ሁን ወይስ ፊዚካል የሚለው ነገር ዲሳይድ ማድረግ ትችላላችሁ ማለት ነው። ይሄን ጥያቄ መልሳችሁ እንመለሳለን። ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ እናመሰግናለን። ኦኬ ዲጂታል ማርኬቲንግን የት ልማር የሚለውን ጥያቄ መልሳችሁ መጥታችኋል ብዬ ተስፋ አደርጋለሁ። በፊዚካል ወይ ኦንላይን የሚለው ነገር መልስ ሰጥታችኋል ብዬ ተስፋ አደርጋለሁ። ስለዚህ ፊዚካል ለመማር ወስናችሁ ከሆነ ብዙ ትሬኒንግ ኢንስቲትዩሽኖች አሉ ኢትዮጵያ ውስጥ። ጉግል ላይ ገብታችሁ ትሬኒንግ ኢንስቲትዩሽን አዲስ አበባ ኦር ኢትዮጵያ ብላችሁ ካሉት ውስጥ ለእናንተ ቅርብ የሆነውና ከዛ በተጨማሪ ኤክስፒሪየንስን ፔመንታችሁን አይታችሁ ዲሳይድ ማድረግ ትችላላችሁ። ሌላኛው ኦንላይን ለመማር ዲሳይድ ካደረጋችሁ ኦንላይን ላይ ራሱ 2 አለ። አንደኛው ፍሪ የሆኑ ዲጂታል ማርኬቲንግ ስኪሎች የሚያስተምሩ ፕላትፎርሞች አሉ እንደነ ሀብስፖት፣ ጉግል ጋራጅ እና ሌሎችም አሉ። እዛ ላይ መማር ትችላላችሁ። ወይም ፔድ የሆኑ ኮርሴራ፣ ዩደሚ ላይ እና ሜታ የሚባለው ካምፓኒ ይመስላል ሊንክድን ላይ አለላችሁ። እዛ ላይ ከፍላችሁ መማር ትችላላችሁ። ኦኬ ስትማሩ ፎከስ ማድረግ ያለባችሁ ነገሮች አሉ። ከኔ ኤክስፒሪየንስ አንድ ነገር ሼር ላድርግላችሁ። ዲጂታል ማርኬቲንግ ሲባል በጣም ብሮድ የሆነ ሴክተር ነው። ብሮድ የሆነ ሴክተር ስላችሁ ውስጡ ብዙ የዲጂታል ማርኬቲንግ ታይፖች አሉ ላችሁ ፈልጌ ነው። ከዛ ውስጥ ለምሳሌ አንዱ ሶሻል ሚዲያ ማርኬቲንግ የምንለው አለ። ይሄ ዌል ኖውን የሆነ የዲጂታል ማርኬቲንግ ታይፕ ነው። እኛ ሀገርም በደንብ የተሰራበት ውጤታማ የሚያደርጋችሁ የዲጂታል ማርኬቲንግ ታይፕ ነው። አንድ እሱ አለ። ሌላኛው ደግሞ ሰርች ኢንጂን ኦፕቲማይዜሽን የምንለው አለ። ይሄኛው እኛ ጋር ገና የተሰራበት አይደለም። ሞር ኦፖርቹኒቲ ያለው ወይም አንታፕ የሚባል ስኪል እና ማርኬት ያለበት ኤሪያ ነው። እሱ ማየት እንችላለን። ሌላኛው በጣም ኢምፖርታንት የሆነ ነገር ኮንተንት ክሬሽን ነው። የትኛውም ዲጂታል ማርኬቲንግ ኤሪያ ላይ ሄዱ ዲጂታል ማርኬቲንግ ያለ ኮንተንት ኤግዚስት አያደርግም። በኮንተንት ነው ኮሚኒኬት የምናደርገው እና ኮንተንት ክሬሽን ላይ ወይም ኮፒራይት ላይ ሞር ሰው ደግሞ የተሻለ የዲጂታል ማርኬቲንግ ላይ ኦፖርቹኒቲ ማግኘት ትችላላችሁ ማለት። ስለዚህ እነዚህ ነገሮች በደንብ ፎከስ ማድረግ አለባችሁ። ሌላኛው እዚሁ ላይ ሆነን ማየት ያለባችሁ ነገር ከረንትሊ በጣም ብዙ የዲጂታል ፕላትፎርሞች አሉ። ሶሻል ሚዲያ አንድ ፕላትፎርም ነው። ጉግል ራሱ የቻለ ነው። ኢሜይል አለ፣ ሌሎችም ብዙ ፕላትፎርሞች አሉና የትኛው ፕላትፎርም ላይ በደንብ ፎከስ አድርጌ መማር ያለብኝ ማወቅ ያለብኝ የሚለው ነገር ኮንሲደር አድርጉ። እንዲሁም ሞር ገንዘብ የሚገኝበት ፔድ አድቨርታይዝመንት የምንለው ነገር አለ ወይም አድስ ወይ ቡስቲንግ አለ። እሱንም በደንብ ማየት ብችሉ ጥሩ ነው ብዬ አስባለሁ። እነዚህም ታች ያደረኩላችሁ ኤሪያ ላይ አቴንሽን ሰጥታችሁ ኮርሱን ብትማሩት የተሻለ ስኪል እና የተሻለ
ኖሌጅ እንዲኖራችሁ ያደርጋችኋል። ስራ ላይ የምትገቡ ኢምፕሊመንት ለማድረግም ፕራክቲስ ለማድረግም ኢዚ ይሆንላችኋል። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ስለምታበረታቱን ከልብ እናመሰግናለን። አሁን ዲጂታል ማርኬቲንግ ስኪሉን ተምረን ጨርሰናል። ቀጣይ ምንድነው ማድረግ ያለብን? የተማርነውን ስኪል ፕራክቲስ ማድረግ አለብን። ፕራክቲስ ሁለት ቦታ ከፍላችሁት፣ የመጀመሪያው ፕራክቲስ ኦን ለርኒንግ ላይ ያለው ነው። ወይም ስኪሉ በምትማሩበት ጊዜ የምትለማመዱት ኤክሰርሳይዝ የምታደርጉት አንዱ ፕራክቲስ አለ። ሁለተኛው ደግሞ ኮርሱን ኮምፕሊት ካደረጋችሁ በኋላ ሪል ኢንቫይሮንመንት ላይ ገብታችሁ ኮርሱን ፕራክቲስ ማድረግ አለባችሁ። አብዛኞቹ ሰዎች የሚሳሳቱ ስህተት አለ። ዲጂታል ማርኬቲንግ ኮርሱን ስለወሰዱ ብቻ የአንድን ካምፓኒ ፕሬዘንስ ብቻቸውን ማኔጅ ማድረግ የሚችሉ አይነት ስሜት ይሰማል። ይሄ ትክክል አይደለም። የትኛውም ሴክተር ላይ ሆኑ የሆነን ስኪል ከተማራችሁ በኋላ ስኪሉን ማስተር ካደረገው ሰው ጀርባ ሆናችሁ በደንብ እዛ የዲጂታል ማርኬቲንግ ኢንቫይሮንመንት ላይ ምን እየተሰራ እንደሆነ ከኋላ እያገዛችሁ መማር አለባችሁ። ይህን የምታደርጉባቸው ብዙ መንገዶች አሉ። የመጀመሪያው ኢንተርንሺፕ ነው። ክረምት ነው አሁን አብዛኞቹ ካምፓኒዎች ኢንተርንሺፕ ያወጣሉ፣ የኢንተርንሺፕ ፖዚሽን ያወጣሉ። ስለዚህ እዛ ገብታችሁ በኢንተርን መልኩ ገብታችሁ ዲጂታል ማርኬቲንግ ሲሰራ እየሰራችሁ መማር ትችላላችሁ። በእናንተ ኦፖርቹኒቲ ከምትማሩ ሰው እየሰራበት ያለው ኢንቫይሮንመንት ላይ ገብታችሁ ፕራክቲስ ብታጉ ሞድ ተሻለ የሚሆነው። ስለዚህ ኢንተርንሺፕ የመጀመሪያው ነው። ሁለተኛው ቮለንተር አለ። ቮለንተር ማግኘት ትችላላችሁ ብዙ ካምፓኒዎች ውስጥ። ከዛ በተጨማሪ እንደ ጁኒየርም ገብታችሁ መስራት የምችሉበት ኦፕሽን አለና ዲጂታል ማርኬቲንግ ግን ራሳችሁ ክላይንቶችን አፕሮች ከማድረጋችሁ በፊት ፍሪላንስ ከማድረጋችሁ በፊት ከኋላ ሆናችሁ በስነስርዓቱ ብትማሩት አድቫይዝ አድርጋችኋል። ይህን በምታደርጉበት ጊዜ የምታገኙት ነገር ልጥቀስላችሁ፣ ቤኔፊቶቻችሁ ማለት ነው። የመጀመሪያው የዲጂታል ማርኬቲንግ ኢንቫይሮንመንት ምን እየተሰራ እንደሆነ ማወቅ ትችላላችሁ። አንድ ሁለተኛ ዲጂታል ማርኬቲንግ ትሬንዱን ማወቅ ትችላላችሁ። ትሬንዲንግ ሲባል ብዙ ነገር አለ። ትሬንዲንግ ሲባል ኮንተንት ዋይዝ አለ፣ ፕላትፎርም ዋይዝ አለ፣ ስትራቴጂ ዋይዝ የትኛው ትሬንዲንግ የሚሆን ነገር መማር ትችላላችሁ። ከዛ በተጨማሪ ኤክስፐርቶች ጀርባ ሆናችሁ ስትሄዱ ኤክስፐርቶቹ አኳየር ያደረጉትን ኖሌጅ እናንተ አብራችኋቸው በሚሰሩበት ጊዜ ኤክስፕሎይት እያደረጋችሁ ማውጣት ትችላላችሁ። ከዛ ደግሞ ትማራላችሁ ማለት ነው። ከዛ ሪሶርሳችሁን ጊዜያችሁን መቆጠብ ትችላላችሁ። ዋንስ ለ6 ወር ለ3 ወር ከነሱ ጀርባ ሆናችሁ ከሰራችሁ በኋላ ስኪሉን ማስተር ታደርጉታላችሁ። ከዛ በኮንፊደንስ ወጥታችሁ አመ ዲጂታል ማርኬተር ብላችሁ ማክቻላችሁ ራሳችሁን ችላችሁ ስትራቴጂዎችን እየቀረጻችሁ ለትልቅ ካምፓኒዎች ወይም ለሌሎች ካምፓኒዎች መስራት ትችላላችሁ ማለት። ስለዚህ ሜክ ሹር ዲጂታል ማርኬቲንግ ፕራክቲስ ከሚያደርግ ካምፓኒ ጀርባ ወይም ኤክስፐርት ጀርባ ሆናችሁ መስራታችሁን እርግጠኛ ነው። በዛሬ ቪዲዮአችን እንዴት አድርገን ዲጂታል ማርኬተር እንሁን ወይም እንዴት ዲጂታል ማርኬተር መሆን ይቻላል ለሚለው ጥያቄያችሁ መልስ የሰጠንበት ቪዲዮ ነበር። በዚህ ቪዲዮ ያነሳናቸውን ቁልፍ ነገሮች እናስታውስ። የመጀመሪያው ዲጂታል ማርኬቲንግ ስኪሉን መማር ይቀድማል። ከተማርም በኋላ ደግሞ ዲጂታል ማርኬቲንግ ከሚሰሩ ካምፓኒዎች፣ ኤጀንሲዎች እንዲሁም ፍሪላንሰሮች ጀርባ ሆነን ስኪሉን በደንብ ፕራክቲስ ማድረግ አለብን። ከዛ በተጨማሪ ፖርትፎሊዮ ቢልድ ካደረግን በኋላ አዚ ዲጂታል ማርኬተር ራሳችንን ችለን መስራት ስለምንችል የዲጂታል ማርኬቲንግ ጆብ የሚወጣባቸው ፕላትፎርሞች አሉ። ለምሳሌ ሊንክድን፣ አፍሪወርክ እና ሌሎችም አሉ። እዛ ላይ ገብተን አፕላይ ማድረግ እንችላለን። ከዛ በኋላ ደግሞ አቅሙ ካለን ደግሞ በደንብ ቢልድ ካደረግን ፕሮፋይል ራሳችንን ችለን ፍሪላንሰር ስለምንሰራ ማግኘት እንችላለን። ክላይንቶችን አፕሮች ማድረግ እንችላለን ማለት ነው። በቀጣይ ቪዲዮችን አንድ ዲጂታል ማርኬተር እንዴት አድርጎ ነው ክላይንቶችን አፕሮች ማድረግ የሚችለው ወይም ራሱን ችሎ አስ ኤጀንሲ ወይም ፍሪላንሰር እንዴት ቆሞ መስራት ይችላል የሚለው ነገር ከቨር እናደርግላችኋለን። የዛሬ ቪዲዮአችን ይሄንን ይመስል ነበር። ስለተከታተላችሁ እናመሰግናለን። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ እያደረጋችሁ እንዲሁም በተጨማሪ የደወል ምልክቱን እየተጫናችሁ ስለምታበረታቱን ከልብ እናመሰግናለን። በቀጣይ ቪዲዮ እንገናኝ።